ስሜ አርሶ አደር ደጀን ሞላ እባላለሁ። ከላይ አርማጮ ልዩ ጎጡ ሽንታ ይባላል። ላይ አርማጮ ማውራወራ አንገብ ቀበሌ ልዩ ጎጥ ሽንታ። ያው የተከልኩት ተክል ሽንኩርት ነው። ሽንኩርቱ ያው እንደምታዩት ሁለት አይነት ነው። ይሄኛው ሀሱ ወደዛ ያለው ያው አምና የመጣውን ዘር ገዝቼ ያው እነሱ ገዝቼ ማለት ነው በግብርና። ከዚህ ወደዛ ያለው የናንተ ነው። ያው ይሄ ሲተከል ሲፈላ መሬቱ በደንብ ተቆፍሮ ተለስልሶ ተመድቦ ያቺ በሾር በቃ በማንጠበጠብ ተፈላች። ከተፈላ በኋላ አፈር በስሱ ተሸፈነ። ከዛ በፓናል ሲጠጣ ቆየ። በተፈላ ልክ 2 ወር በሚሆንበት ሰዓት ደረሰ። ሲደርስ ያው አረስኩ፣ አለሰለስኩ በኋላ ሾሩን አወጣሁ። ከዛ 7 ኪሎ ጥቁር ማዳበሪያ ተጠቀምኩ ማለት ነው። በሾሯ በማንጠበጠብ ሆነ። ከዛ ውሃው ይከተላል። ያው በሁለት ረድፍ እንደምታዩት ተተከለ። ከተተከለ አንስቶ ልክ በ15 ቀን ምናምን ነጭ ማዳበሪያ ተጨመርኩበት። በሶስተኛው አሁን በሰሞን ያው ለመፈርቀቅ ስለጀመረ ሶስተኛውን ነጭ ማዳበሪያ አድርጌያለሁ እና በጣም አሪፍ ነው። ያው እንደምታዩት እንግዲህ ልማቱም ጥሩ ነው። እኔ እንጃ እንግዲህ ያው ትንሽ ትል አለው። ትሉ ያው እንደምታዩት ይኸው እዚህ የተወሰነ ቅንጫጭር ተባያለው ያን 3 ጊዜ ተረጭቷል። ግን ያው መቼም ብዙም አልጎዳውም፣ ደህና ነው እየተከላከለው። ስለዚህ እኔ ኤስኤንቪ የሚባል ድርጅት ፕሮጀክት በጣም ለሰው ልጅ እውቀት ገንዘብ ቢሰጡት ትርጉም የለውም። ምን ያደርጋል እውቀት ተለለው። እውቀቱን እንደዚህ አስተምሮ እንደዚህ እንድንሰለጥን ከሆነ አገሪቱ ትለወጣለች ነው። ምክንያቱም አንድ ሰው እንደዚህ ተሰለጠነ የበለጠ ደግሞ እዚህ የበለጠ ለመስራት ዝግጁ ነን እና በጣም አሪፍ ነው። በየሰዓቱ ይመጣሉ። ያው ተባዮች ሲከሰቱ እንደዚህ አይነት ተከስቷል ስንል ያው ኬሚካል ይሰጡናል። በየሰዓቱ እንረጫለን። ውሃ እንደዚህ ጎሎታል ይላሉ። በጣም ነው የሚከታተሉ። እሺ፣ ጥላሁን አያሌው እባላለሁ። ኤስኤንቪ ሆርት ላይፍ ፕሮጀክት ነው የምሰራ። እንግዲህ የአርማጮ ክላስተር አስተባባሪ ነኝ ማለት ነው በኤስኤንቪ ሆርት ላይፍ። አርማጮ ክላስተር ደግሞ 3ቱን ወረዳዎች ያጠቃልላል። ላይ አርማጮ፣ ታች አርማጮ እና ጠገዴ ነው እየሰራን ያለ ነው። ዋና የፕሮጀክቱ ዓላማ ምንድነው? የተለያዩ ዲቃላ ዝርያዎችን በሽንኩርት፣ በጥቅል ጎመን፣ በቲማቲም፣ በቃሪያ እንዲሁም ወደ ቆላው አካባቢ እንግዲህ ፓፓያ እንጀምራለን። ፍራፍሬ ላይ ተነ ይሰጣቸዋል። በተለያየ አትክልት በምርጫቸው ሽንኩርት ከሆነ ሽንኩርት፣ ጎመን ከሆነ ጎመን፣ ቃሪያ ከሆነ ቃሪያ ወይም ቲማቲም በምርጫቸው ለሌሎቹ አስተማሪ እንዲሆኑ በፕሮጀክቱ ዘር ይሰጣቸዋል፣ ስልጠና ይሰጣቸዋል እንዴት መስራት እንዳለባቸው። ከዛ በኋላ ቀጥታ ወደ ተግባሩ ነው የሚመጡ ማለት ነው። መሬት ላይ አንስራ በቀበሌ ደግሞ ፎካል ባለሙያዎች ይመረጣሉ። ለኤስኤንቪ ፕሮጀክት በፎካልነት ከግብርና ጽሕፈት ቤት የቀበሌ ባለሙያዎች ተመርጦ ይሰጠናል። እነዛን ስልጠና አብረን እንሰጣለን ማለት ነው። አጠቃላይ ሳይንሳዊ የሆነውን ነገር ስልጠና ይሰጣል። ይህ ስልጠና ከተሰጠ በኋላ መሬት ላይ መጥተው ያንን ስራ ይሰራሉ ማለት ነው። እኛ ደግሞ አጠቃላይ ግብአቱን የኬሚካሉን የሚያስፈልገውን ዘሩን፣ ቲማቲም እና ቃሪያ ከሆነ ደግሞ ገመድና እንጨት ድጋፍ ይቀርባል። እሱን አጠቃላይ እናቀርባለን። እንደገና ሲዘሩ ከማፍላት ጀምሮ ከእርሻ ስራ ጀምሮ ክትትል እናደርጋለን እኛ ማለት ነው። እየመጣን ሙያዊ ድጋፍ እናደርጋለን። ተባይ ክስተት በሽታ ሲከሰት እየመጣን እየለየን ከባለሙያዎቹ ከአርሶ አደሮቹ ጋር የበሽታ
ቴክኖሎጂን እስከ መከላከያው ድረስ እንዲማማሩና እውቀት እንዲያገኙ እናደርጋቸዋለን። በራሳቸው ፕሮግራም ደግሞ በወር 2 ጊዜ የአንዱ የመስክ ትምህርት ቤት ማለት ነው በወር 2 ጊዜ ተሰባስበው በባለሙያው ወይም ደግሞ በቀበሌ ፎካሉ አማካኝነት እሱ አስተባባሪነት ይሰባሰቡና ማሳው ላይ ያለውን አጠቃላይ አሰራር ተማምሮ ይሄዳሉ ማለት ነው።